ሰላም ሰላም፣ ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁንልኝ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ዛሬ በአንድ ቪዲዮ መጥቻለሁ ማለት ነው። እሱ ምንድን ነው? አረብ ሀገር መምጣት ለሚያስቡ እህቶቻችን ማለት ነው። በመጀመሪያ ደረጃ ባትመጡ አገራችሁ ናችሁ ብትሰሩ ደስ ይላል። እንደ ሀገር የመሰለ ነገር የለም። በነፃነት አገር የመሰለ ነገር የለም። እውነት ስደት ለማንም አይመከርም። እኛ የወጣን ሰዎች አገራችሁ ናችሁ ስሩ ስንል ያው የሌላ ነገር ነው የሚመስላችሁ እና ወስናችሁ ግን ለመምጣት ካሰባችሁ ማወቅ ያለባችሁ ነገሮች፣ በተለይ ደግሞ ሴቶች እህቶቻችን ማለት ነው። ብዙ ጊዜ ሁሉም የከተማ ልጅ አይደለም የሚመጣው፣ በብዛት ከገጠር ይመጣሉ። ብዙ የማያውቁት ነገር አለ። ሌላ ደግሞ ገጠር ይሁን ከተማ ያው አረብኛ አዲስ ቋንቋ ነው። አረብ ሀገር መጥተው የማያውቁ ቋንቋውን የማያውቁት ብዙ ናቸው። ያው ከኔም ጭምር ማለት ነው። እኔም ስመጣ መጀመሪያ ቋንቋውን አላውቀውም ነበረ። ስለዚህ እዚህ ጋር ብዙ ጊዜ ከአረቦች ጋር የሚያጋጭን ወይም የሚያጨቃጭቀን ነገር ቢኖር አለመግባባት ነው። አንግባባ ማለት በቋንቋ በስራችን ሰነፎች ሆነን አይደለም። በስራችን እንደኛ ጠንካራ፣ እንደኛ ጎበዝ፣ እንደኛ ታታሪ በፍጹም የለም። የትም የትም ብትሄዱ እንደ ሀበሻ ሴት ልጅ ይሁን ወንድ ልጅ የሚሰራ ጠንክሮ የሚሰራ ሰው የለም። እውነት ለመናገር ይሄ 100% ማለት ነው። እና እዚህ ጋር ግን እኔ የቻልኩትን እኔ ስመጣ ያቃቱኝን ነገሮች ለእነሱ ደግሞ ቢያውቁት ይጠቅማቸዋል ብዬ ያሰብኩት ነገር ነው። እኔ አሁን የቤት ውስጥ እቃ ነው የቤት ውስጥ እቃ ትንሽ ትንሽ እያልኩኝ በመጠኑ እስኪ አሳያችኋለሁ ማለት ነው። ለምሳሌ ቤት ውስጥ ይሄን አምጪ ልትባይ ትችያለሽ። ትልክሻለች። ለምሳሌ ሂጂ ይሄን አምጪ ስትልሽ ያ ስም አዲስ ስለሚሆንብሽ የሆነ ይደነባበርብሻል፣ የሆነ እንትን ይልሻል። ታውቂያለሽ። ማምጣት እየፈለግሽ ግን የቋንቋ እጥረት ይኖራል። ስለዚህ አስቀድሞ ማወቁ ጥሩ ነው። ከመምጣታችሁ በፊት ብታውቁ እና በአሁኑ ሰዓት በእርግጥ ጥሩ ነው። ማህበራዊ ሚዲያ አለ፣ ሶሻል ሚዲያ ብዙ ነገር መማር ትችያለሽ። ከሁሉም ነገር መማር እንችላለን እውነት ለመናገር የዚህ እድል ተጠቃሚ ያልሆኑ ሰዎች ካልሆነ በስተቀር ማለት ነው። እና አሁን ደግሞ እስኪ የቻልኩትን ላሳያችሁ ማለት ነው። እዚህ ጋር አሁን ምን አለኝ? እዚህ ጋር ሽንኩርት አለኝ። በአማርኛ ሽንኩርት ነው፣ በትግርኛም ሽንኩርት ነው። እንግዲህ በሀገራችን ሽንኩርት ነው የምንለው። በአረብኛ ደግሞ እዚህ ጋር ግን ያው ማወቅ ያለባችሁ ነገር አለ። አረብኛ ብዙ አይነት አረብኛ አለ፣ ብዙ አይነት። ለምሳሌ ሳዑዲ፣ የቤይሩት፣ የዱባይ፣ የሱዳን፣ የብዙ የተለያዩ አረብኛ አሉ። እንዴት ነው ሀገራችን ውስጥ ለምሳሌ አንድ ትግርኛ ቋንቋ ሆኖ ግን የአፍ እንትናችን የተለያየ የሚሆን አለ አይደል? ልክ እንደዛ ማለት ነው። አማርኛም ሆኖ ልክ እንደዛ። ስለዚህ ሁሉም አረብኛ አንድ አይደለም። ግን እኔ በማውቀው አረብኛ እነግራችኋለሁ ማለት ነው። ለምሳሌ ይሄ ሽንኩርት ነው። ሽንኩርት በአረብኛ በሳል ይባላል። በሳል ይሉታል ማለት ነው። ለምሳሌ ጅቢ በሳል ልትልሽ ትችላለች። በሳል አምጪ ማለት ነው። ስለዚህ በሳል ይባላል። ይሄ ሽንኩርት ማለት ነው። በመቀጠል ደግሞ እዚህ ጋር ድንች አለ። በሀገራችን ያው ድንች እንለዋለን። በዚህ ደግሞ በጣጥስ እንለዋለን። በጣጥስ እንለዋለን። ለምሳሌ ጅቢ በጣጥስ ወይ ደግሞ ሰው በጣጥስ ልትልሽ ትችላለች። ይሄ በጣጥስ ይባላል ማለት ነው በአረብኛ በጣጥስ። ይሄ ደግሞ እዚህ ጋር ምን አለኝ? ካሮት። በእኛ በኢትዮጵያ ካሮት ነው የምንለው። በአረብኛ ደግሞ ጀዘር ይሉታል። ጀዘር ማለት ነው። ስለዚህ በአማርኛ ካሮት፣ በአረብኛ ጀዘር። እዚህ ጋር ደግሞ ያው ቲማቲም አለኝ ማለት ነው። በኢትዮጵያ ቲማቲም፣ በአማርኛ ቲማቲም፣ በትግርኛ ኮሚደር እንለዋለን እና በአረብኛ ደግሞ ባናዶራ እንለዋለን። ቲማቲምም ይሉታል ግን ባናዶራ ይሉታል በብዛት ማለት ነው። ስለዚህ እዚህ ጋር ደግሞ ምን አለኝ መሰላችሁ? እዚህ ጋር ኩከምበር፣ በአማርኛ ምን እንደሆነ አላውቀውም በነገራችን ላይ ግን በእንግሊዝኛ ኩከምበር ነው የምንለው። በአረብኛ ደግሞ ኪያር እንለዋለን ማለት ነው። ኪያር። እዚህ ጋር ደግሞ ምን አለኝ? ሙዝ አለኝ። ሙዝ እንግዲህ በእንግሊዝኛ ባናና፣ በአማርኛ ሞዝ፣ በዚሁም በአረብኛው ሞዝ ነው ስሙ ማለት ነው። ሞዝ ይሉታል። እዚህ ጋር ደግሞ ምን አለን? ሌሞን አለን።
ሌሞን ያው በአረብኛም ሌሞን ነው ስሙ። ምንም የተለየ ስም የለውም ማለት ነው። እና እዚህ ጋር ደግሞ ምን አለ መሰላችሁ? እዚህ ጋር ቃሪያ አለ፣ የፈረንጅ ቃሪያ፣ ትልቁ የፈረንጅ ቃሪያ አለ። ይሄ በአረብኛ ምን ይባላል? በአማርኛ የፈረንጅ ቃሪያ ነው የምንለው። በዚህ ደግሞ ፍልፍል አክደር እንለዋለን። ፍልፍል ሕልወ ወይም ፍልፍል አክደር እንለዋለን ማለት ነው በአረብኛ። እና እዚህ ጋር ደግሞ ምን አለ መሰላችሁ? እዚህ ጋር ደግሞ አፕል አለ። አፕል ነው የምንለው በአማርኛ አፕል ነው። በአረብኛ ደግሞ ቱፋህ እንለዋለን። ቱፋህ እና እህቶቼ ለማንኛውም እየጠጣችሁ ውሃም ካለ እየጠጣችሁ፣ እኔ ደግሞ ንስካፌ እየጠጣሁ ነው ማለት ነው። እና እዚህ ጋር ደግሞ ምን አለ መሰላችሁ? ነጭ ሽንኩርት። ነጭ ሽንኩርት አያችሁት? ነጭ ሽንኩርት በአማርኛ ያው ነጭ ሽንኩርት ነው። በዚህ ሀገር ደግሞ ቱም እንለዋለን። ቱም ነው በአረብኛ ቱም ነው ስሙ ማለት ነው። እዚህ ጋር ደግሞ እንግዲህ እዚህ ጋር የምታዩት ሰላጣ ነው። በኢትዮጵያ ሰላጣ ለሰላጣ የምንጠቀመው ይሄ ሰላጣ ነው። በዚህ ሀገር ደግሞ ምን ይባላል? በአረብኛ ከስ ይሉታል። ከስ ይሉታል በአረብኛ ከስ፣ በአማርኛ ደግሞ ሰላጣ ማለት ነው። እዚህ ጋር ደግሞ ምን አለኝ መሰላችሁ? እቺ ትንጥዬ ቀርታለች፣ ተጠቅሚያት ነው። እቺ ጥቅል ጎመን ናት። ጥቅል ጎመን እንግዲህ ሀገራችን ጥቅል ጎመን በድንች ምናምን እየሰራን እንጠቀመዋለን። እዚህ ሀገር ደግሞ በሩዝ ተጠቅልሎ ምን ብሎ ምናምን ይበላል። ያው እኛ ሀበሾች ደግሞ እንደፈለግ ነው የሀገራችን ምግብ ሲያምረን በድንችም በምንም ሰርተን እንበላዋለን ማለት ነው። እና ይሄ ምን ይባላል መሰላችሁ? መልፉፍ ይባላል። መልፉፍ በአረብኛ መልፉፍ፣ በአማርኛ ጥቅል ጎመን ይባላል ማለት ነው። አሁን ደግሞ ወዴት ወስዳችኋለሁ መሰላችሁ? ወደ ቅመም ነው ወስዳችሁ፣ ቅመሞች ማለት ነው። አሁን ከምን ጀምር መሰላችሁ? እዚህ ጋር የምታዩ የምግቦች አለቃም እዚህ ጋር አለ። ምንድነው ይሄ? ጨው። ሀገራችን ምን ይባላል መሰለሽ? በጨው ደንደስ በርበሬ ተወደስ ይባላልና ጨው። ይሄ ጨው ነው። ምልህ ይሉታል። ምልህ በአረብኛ ምልህ፣ በአማርኛ ደግሞ ጨው ማለት ነው። እና እዚህ ጋር ደግሞ ምን አለ መሰላችሁ? በሀገራችን እንጂ ተከሽና ነው እዚህ ሀገር ያለችው። እንደምታዩት ሀገራችን ላይ እንጉዳይ ማለት ነው። እንደምታዩት ይሄ እንጉዳይ ነው። ይሄ አሁን ኦልሬዲ ጃህዝ ነው። መጠቀም ስንፈልግ የምንጠቀመው እንጉዳይ ነው። በዚህ ሀገር ደግሞ ፈጥር ይባላል። ፈጥር በአማርኛ እንጉዳይ፣ በአረብኛ ፈጥር ነው የሚባለው ማለት ነው። እና በመቀጠል ደግሞ እዚህ ጋር ምን አላችሁ መሰላችሁ? ኢትዮጵያ አላስታወሳችሁትም? አገራችን ይሄን ሳይ እኔ ሁሌ አገራችን ነው እንትን የምለውና ይሄ ደግሞ ምንድን ነው? ምስር ክክ፣ የሀገራችን ምስር ክክ። ይሄኛው ምስር ክክ። እዚህ ጋር ደግሞ አደስ አህመር ይባላል። አደስ አህመር በአረብኛ ማለት ነው። እና በዚህ በመቀጠል ደግሞ እዚህ ጋር ምን አለ መሰላችሁ? እዩት፣ እንደምታዩት ይሄ ምንድን ነው? ይሄ የበቆሎ እሸት በዚህ ሀገር ደግሞ ደራ ይባላል። ደራ ይሄ ብዙ ጊዜ ሾርባ ላይ፣ ሰላጣ ላይ፣ ምግብ ላይ ያው እየጨመርን የምንበላው ነው። በብዛት ሰላጣ ላይ እና ሾርባ ላይ ነው የሚደረገው። ይሄ ደራ ይባላል ማለት ነው፣ በቆሎ እሸት። እና ሌላ ደግሞ ምን አለ መሰላችሁ? እዚህ ጋር ደግሞ አለ እንደምታዩት፣ እዚህ ጋር እዩት። ይሄ ምን ይመስላችኋል? ብዙ ጊዜ በገጠር አካባቢ ያው ከተማም አለ፣ ግን ከቤታችን ውስጥ የማይጠፋው ሽምብራ ቆሎ ይበላል። እና ሽምብራ ቆሎ ይሄ ሽምብራ ተቀቅሎ ነው። ሽምብራ ተቀቅሎ ህሙስ ይሉታል። በዚህ ህሙስ አሁን የተቀቀለ ሽምብራ ዝግጁ የሆነ ነው። አሁን እዚህ ጋር ሰላጣ ላይ ይደረጋል። ማንኛውም ነገር ላይ አድርገን የምንበላው ነው ማለት ነው። ህሙስ በአረብኛ ህሙስ ይባላል። በአማርኛ ሽምብራ፣ በአረብኛ ህሙስ ይባላል ማለት ነው። ሌላ በመቀጠል ደግሞ እዚህ ጋር መኮሮኒ ያው መኮሮኒ ነው። ሌላ ምንም ስም የለውም።
በአረብኛም በአማርኛም መኮረኒ ነው ማለት ነው። እዚህ ጋር ደግሞ ምን አለ መሰላችሁ? የሀገራችን እርጎ ይሄ እርጎ ነው። በዚህ ሀገር እንደዚህ ነው የሚሸጠው። ያው እርጎ ነው ማለት ነው። ይሄ ዘባዲ ይሉታል። ዘባዲ በእንግሊዘኛ ደግሞ ዩገርት ነው የሚባለው ማለት ነው። ዘባዲ ነው ይሄ ማለት ነው። ሌላ ደግሞ እዚህ ጋር ምን አለ መሰላችሁ? የአሳ ስጋ አለ። የአሳ ስጋ ይሄ ቱና ማለት ነው። ቱና ነው የሚባለው። ሀገራችን ቱና አይደለም የሚባለው። ይሄ ቱና ነው፣ የአሳ ስጋ ማለት ነው። ሌላ ደግሞ እዚህ ጋር አለ። እዚህ ጋር ይሄ ነገር ማለት ነው። እውነት ለመናገር ኮሜንት ላይ ጻፉ። ይሄን ነገር አምጡት ተብላችሁ ግራ የተገባችሁ ሰዎች አላችሁ። እውነት እስኪ የገጠማችሁ ገጠመኝ ካለ ንገሩኝ፣ በዚህ ነገር ማለት ነው። አሁን ይሄ ምን መሰላችሁ? እርድ ነው። ይሄ አሁን እርድ ነው ማለት ነው። በሀገራችን በአማርኛ እርድ ነው የሚባለው። በዚህ ሀገር ደግሞ ምን መሰላችሁ? ኩርኩም ነው የሚባለው። ኩርኩም አምጡ ተብላችሁ የሰው ጭንቅላት የኮረኮማችሁ ሰዎች የላችሁም? እንደዚህ ይሄ በብዛት ያጋጥማል ማለት ነው። እና ኩርኩም ይባላል። ኩርኩም አምጪ ስትባል እንዴት ሴትዮ ምን ኩርኩም ጭራሽ እንድመታት ትፈልጋለች እንዴ? ያላላችሁ አልገጠማችሁም እንደዛ አይነት ነገር? ይሄ ኩርኩም ይባላል በአረብኛ። በአማርኛ እርድ ማለት ነው። እዚህ ጋር ደግሞ ምን አለ መሰላችሁ? ደረቅ ናና ነው። ይሄ ናና ለሻይ የምንጠቀመው ደረቅ ናና ነው። ይሄ በብዛት ሾርባ ላይ አንዳንድ ነገር ላይ እናደርገዋለን። ይሄ ደረቁ ማለት ነው። እርጥቡ አለ። እርጥቡ ለሻይ ነው የምንጠቀመው። ለሻይ እና ለሰላጣ እንጠቀመዋለን እርጥቡ። ይሄ ደረቁ ደግሞ ሾርባ ላይ አንዳንድ ነገር ላይ ስንሰራ እናደርገዋለን ማለት ነው። ናና ነው ይሄ። ናና ናሽፍ ነው የሚሉት። ናና ናሽፍ ማለት ደረቅ ናና ማለት ነው። ይሄ ናና ነው ማለት ነው። እዚህ ጋር ደግሞ አለ። እዚህ ጋር እኮ አይታችሁት ይሆናል። ይሄ እዚህ ጋር አለ። የባህር ዛፍ ቅጠል የሚመስል ማለት ነው፣ ግን ወረቃ ቃር ይባላል። ወረቃ ቃር። ይሄ በብዛት ሩዝ፣ በሪያኒ፣ ከብሳ ምናምን ነገር ሲሰራ እዛ ላይ አድርገን የምንሰራው ይሄ ወረቃ ቃር ይባላል። ይሄ ወረቃ ማለት ነው። በአማርኛ ይቅርታ አድርጉልኝ አላውቀውም ይሄንን በአማርኛ። ይሄ ደግሞ እዚህ ጋር አለን ማለት ነው። ይሄ ምን ይመስላችኋል? ይሄ እንደምታዩት ይሄ ቅርንፉድ ነው። ቅርንፉድ ኢትዮጵያም አለ ቅርንፉድ፣ እዚህም አለ ቅርንፉድ። ያው ነው ቅርንፉድ ነው ስሙ ማለት ነው። የተለየ ስም የለውም። እና እዚህ ጋር ደግሞ ምን አለ መሰላችሁ? ሱካር አለ። ሱካር ነው። ምንም የተለየ ነገር የለውም። ሹገር በእንግሊዘኛ፣ በአማርኛ ደግሞ ሱካር፣ በአረብኛም ሱካር ነው ማለት ነው። እና እዚህ ጋር ደግሞ ምን አለ መሰላችሁ? እዚች ጋር ትንሽ ቅመም አለችኝ። እቺ ምንድን ናት? ቁንዶ በርበሬ አለችኝ እዚች ጋር የተፈጨች ማለት ነው። ቁንዶ በርበሬ ምን ይባላል? ፍልፍል አስወት ነው የሚባለው በአረብኛ ማለት ነው። ቁንዶ በርበሬ ፍልፍል አስወት እንለዋለን ማለት ነው። እና ይሄን ይመስላል እላችኋለሁ። እዚህ ጋር ደግሞ ምን አለኝ መሰላችሁ? ወተት። ይሄ ጥሬ ወተት ነው። ጥሬ ወተት ነው። ብዙ ጊዜ ጧጧት ከሻይ ጋር ማታም ጧትም የምንጠቀመው ከንስካፌ ሊሆን ይችላል፣ ወይ ደግሞ ዝም ብለን ወተት መጠጣት ስንፈልግ ይሄ ጥሬ ወተት ነው ማለት ነው። ሐሊብ እንለዋለን በአማርኛ ወተት፣ በአረብኛ ደግሞ ሐሊብ ይባላል ማለት ነው ውዶቼ። እና ለዛሬ የነበረን ቆይታ ይሄን ይመስላል። በሚቀጥለው ደግሞ የጽዳት እቃዎችን አንድ በአንድ እያነሳው አሳያችኋለሁ ማለት ነው። ብዙ አለ፣ ብዙ የምናየው ነገር አለ። ለምሳሌ ከቤት ከጫፍ እስከ ጫፍ ድረስ ምን እንደሚባል እንዴት ሁሉ ነገር ማለት ነው። አጠቃቀሙ፣ አጠራሩ፣ ሁሉ ነገሩ አንድ በአንድ እየቀረጽኩ አሳያችኋለሁ ማለት ነው። ለነበረን ጊዜ ግን ከልብ አመሰግናለሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ እና በጣም ወዳችኋለሁ። በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤና ብዝት ትርፍርፍ ይበልላችሁ። በጣም አመሰግናለሁ።